ወገኖቼ የሚያዝናና ርዕስ ስላልሆነ ፈገግ የሚያሰኙ ነገሮች በየጣልቃው ማምጣት እኔ አልችልም። እግዚአብሔር ጆሮቻችንን ከፍቶ ሊናገረን እንደሚችል ስለማመን የአምስት ተከታታይ ሳምንት ርዕሴን ማዕከላዊ ጭብጥ ያደረግኩት ራዕይ ምዕራፍ 2 ከቁጥር 1 እስከ 6 ያለውን ክፍል ነው። ከዛም አንዲት ጥቅስ ብቻ ነው የወሰድኩት። እሱም ከወዴት እንደወደክ ወይም ከወዴት እንደወደቅን ማሰብ ስራ ይጠይቃል። ማሰብ ጊዜ ይጠይቃል። ማሰብ ማውጣት ማውረድን ይጠይቃል። አስበን ስንጨርስ ወድቀናልና ልንነሳ ይገባል። ንስሐ መግባት። ለአምስት ተከታታይ ትምህርቶቼ ተግዳሮትን በሚመለከት ለማነሳው ከወዴት እንደወደቁ ማሰብ ንስሐ መግባት ወሳኙ ጉዳይ ነው። ምክንያቱም የሚያልፍ ዘመን የሚያልፍ እድሜ ነው የተሰጠን። የማያልፍ ስራ ግን በእጃችን ላይ ኖረዋል። እናም ወንድሞቼ እና እህቶቼ የወቅቷ ቤተክርስቲያን የገጠማት ተግዳሮቶች ምን ሊሆኑ ይችላሉ? ምን ሊሆኑ ይችላሉ? ተግዳሮትን መግለጥ ብቻ አይደለም ወገኖቼ፣ መፍትሄውስ ምንድን ነው? እንዴት ነው መቋቋም የምትችለው የወቅቷ ቤተክርስቲያን? ወንድሞቼ እና እህቶቼ በተከታታይ በማቀርባቸው ንግግሮቼ ተግዳሮቶቻችንን ለመቋቋም የኢየሱስ ክርስቶስን ሰው የመሆን ምክንያት መረዳት የግድ መሆኑን አስተውያለሁ እና የመጀመሪያ ነጥቤ በኢየሱስ ክርስቶስ የመወለድና የመሞት ምንነት ላይ ዛሬ አተኩራለሁ። በተከታታይ በምንነጋገረው ንግግሮቻችን ወገኖቼ የወቅቷ ቤተክርስቲያን የገጠማት ተግዳሮት ከተገለጠበት ምክንያቶች ውስጥ ሌላኛው በተሰጠን ምጥን ዕድሜ ሊቀድም የተገባውን በጎ ስራ መለየት አለመቻል ነው። ሊቀድም የሚገባውን በጎ ስራ ሊቀድም እንደሚችል አለማወቅ። ያንን እግዚአብሔር በሰጠኝ አቅም ወደ እናንተ ለማድረስ እጥራለሁ። ሌላው ተግዳሮት በእድሜያችን መዝጊያ ላይ ትልቅ ጋቢ መፍተል የመጀመራችንን ምክንያት መገንዘብ ነው። በእድሜው መጨረሻ ትልቅ ጋቢ መፍተል ጀምሮ ሳይቋጨው የሞተው ጸጋዬ ገብረመድኅን ነው። እሱ ነው ይሄን የተናገረው። ከሱ ነው የተዋስኩት። በተግዳሮት መካከል ራሳችንን ስናይ በእድሜያችን መዝጊያ ላይ የጀመርነውን ትልቅ ጋቢ መፍተል የጀመርነውን እንዴት ነው የምንጨርስ? በትምህርቴ ውስጥ ከማነሳቸው ነጥቦች ውስጥ አንደኛው ይሄ ነው። የኢየሱስ ክርስቶስ መምጣት እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ላለለት ግብ እንዴት እየኖርኩ ነው? እንዴት ነው ቤተክርስቲያን ይሄ ሕይወት እንዲበዛልን የመጣው ጌታ በኑሯችን ሕይወትና ሰላም በስቶልን ያለነው ወይስ አጥሮብን የሚለውን ከተግዳሮት ጋር አያይዤ በቀጣዮች አነሳለሁኝ። ወገኖቼ በሐዋርያት ትምህርት በህብረት እንጀራውን በመቁረስ በጸሎት መትጋት የወቅቷ ቤተክርስቲያን እውነተኛ መለያ ነው። ይህን መለያ ትተን ተሸውደን ይሆን? የጥንቷ ቤተክርስቲያን ይኸው ሆና የዘለቀችበት አንድ ትልቅ ሚስጥር ተገልጧል። ያም በሐዋርያት ትምህርት መጽናት ነው፣ በህብረት መሆን ነው፣ እንጀራን መቁረስ ነው፣ በጸሎት መትጋት ነው። ዛሬ እንጀራን እንደምንቆርስ ሰምቻለሁ። ዛሬ ቅዱስ ቁርባን እንዳለ አውቄያለሁኝ። ደስተኛ ነኝ አብሬ ለመካፈል እግዚአብሔር ድሉን ስላመቻቸልኝ። ያ ብቻ አይደለም። የወቅቷ ቤተክርስቲያን ተግዳሮት የእግዚአብሔር ቤተሰብን ያከበረበት ምክንያት ለቤተሰብ የኖረ ሕይወትን በሕይወታችን የመኖራችን አቅም እንዲፈተሽ ፈልጋለሁ። ባል እንደ ባልነቱ፣ ሚስት እንደ ሚስትነቷ፣ ልጆች እንደ ልጅነታቸው የቤተሰብ ተቋም ውስጥ ተገኝተው የመኖር አቅማቸውን ያሳሳው ያጠፋው ለወቅቷ ቤተክርስቲያን ተግዳሮት የሆነበትን ምክንያቶች ለማንሳት እግዚአብሔር በሰጠኝ ጊዜ ውስጥ እሞክራለሁ። ባይሳካ እና ባልጨርስ ዝግጅቶቼን የኢሜል አድራሾቻችሁ ወይም በዩቲዩብ ቻናል ላይ አስቀምጣለሁ። ትምህርቶቹን ወይም ለቀሳውስቱ አሳልፌ እሰጣለሁ። ወገኖቼ የወቅቷ ቤተክርስቲያን ተግዳሮት የገጠማት በዚህ ብቻ አይደለም የሚለካ።
ሀገርን በአንድ ሲኒ ቡና በመመንዘር የአብሮነት ዘላቂነትን መረዳት የአሁኗ ቤተ ክርስቲያን ይገባታል ብዬ አምናለሁ። ይህን ስል በጊዜው ሳብራራ በጣም ፍንትው አድርጌ ለማሳየት ሞክራለሁ። አንዲት ሲኒ ቡናን ለመጠጣት ህብረትን ባስተማርኩ ጊዜ አንስቼዋለሁ። እልፍ ሰዎች ናቸው የተካተቱበት። ያለ ዘር ልዩነት፣ ያለ ቀለም ልዩነት፣ ያለ ዕድሜ ልዩነት በክርስቶስ በሆነው ማዕረግ ሰዎች ሁሉ የተካፈሉበትን የአካሄድ ስልት የአሁኗ ቤተ ክርስቲያን ምን ያህል ይዘዋለች የሚለውን በዝግጅት ያነሳለሁ። ወገኖቼ ወደ ድምዳሜ ሲሄድ ከዮናስ አቋም ጋር መቆም የሁሉ ክርስቲያን መለያ መሆን አለበት የሚለውን አስተምራለሁ። የኢያሱ መጽሐፍ የመጨረሻው ምዕራፍ 24 ላይ ያለውን እውነት እኔም እንድጨብጥ እናንተም እንድትሰሙት እፈልጋለሁ። ያ ብርቱ ዮናስ ያቋም ሰው ነው። እኔና ቤቴ ግን እግዚአብሔርን እናመልካለን። የወቅቷ ቤተ ክርስቲያን አባላቷ ሁሉም በነፍስ ወከፍ ይህን ማለት ይችላሉ አይችሉም? ለዚህ አይነት ዝግጅት ራሳቸውን የሰጡ ናቸው አይደሉም? እኔና ቤቴ በቤተሰብ ሐሳብ ጀምሬ ቤተሰብ አንድ አቋም ይዞ ለእግዚአብሔር ሲቆም ማየት የዚች ቤተክርስቲያንና የመላው ወንጌላውያን ቤተክርስቲያናት ትክክለኛ አቋም መሆን እንዳለበት እናገራለሁ። ወገኖቼ ሌላ የመጨረሻ ለሞታችን እንድንዘጋጅ እንደገና ማግባባት ነው። ሐና ብርሃነ በጣም ማከብራት በዚህ ሳምንት ወደ ጌታዋ ሄዳለች እና የመስበክ ዕድል ገጥሞኝ እዛ ቦታ ላይ ሰብኬያለሁ። እሷ ወደ ጌታዋ አቅፍ ገብታለች። እኛ ግን የቀረነው ለመሞት ምን ያህል ዝግጁ ነን የሚል ጥያቄ ጠይቄ ነው የጨረስኩት። ለመሞት መዘጋጀት፣ እኔም እንደምሞት አለማወቅ የወቅቷ ቤተክርስቲያን ከፍተኛ የሆነ ተግዳሮቷ ነው። ለመኖር ብቻ ደፋ ቀና ማለት፣ ሌላውን ቀብሮ መመለስን ስራዬ አድርጎ መኖር፣ የራስ መቀበርን መዘንጋት የወቅቷ ቤተክርስቲያን ራስ ምታት ነው። ለመኖር ብቻ መቆም እሱ ልክ አይደለም። ለመወለድ ጊዜ ያለው፣ ለመሞትም ጊዜ ያለው። ወገኖቼ ቋሚ የለም በመካከላችን። እናም በኋላ ምናልባት ከፍርዬ የምትወስዱት መጽሐፍ ላይ እሞታለሁ የሚለው መጽሐፌ ያንን ነው የሚገልጠው። ባለፈው እንዳልኩት እኔም በድጋሜ በቅርብ ቀን እሞታለሁኝ። አትጠራጠሩ። ሐዘን አይግባችሁ፣ እናንተም በቅርብ ቀን ትሸኛላችሁ። በድጋሜ የምነግራችሁ ይህንን ነው። በቅርብ ቀን፣ በቅርብ ዓመት እናንተም ከዚህ ዓለም ትወጣላችሁ። ከመውጣታችን በፊት የወቅቱን ተግዳሮት ተቋቁመን የመቆም አቅማችንን መፈተሽ ግን እቺ ቤተክርስቲያን ፈልጋለችና እግዚአብሔር እየተናገረን ይቀጥላል። በዚህ እግዚአብሔርን አመሰግናለሁ። ወገኖቼ የዛሬ 2000 ዓመት የነበረችው ቤተክርስቲያን እንዳሁኗ ቤተክርስቲያን በተግዳሮት የተሞላች ነበረች። ተግዳሮት ብርቅ አይደለም። የዛሬ 2000 ዓመት ኤፌሶን የምትባል ቤተክርስቲያን ነበረች። ህዝቡን የጠራው ጌታ ከሰማይ አያት እና እንከኗን ፈልፍሎ አወጣባት። እንዲህም አላት። አላብራራም ይህን ክፍል ግን መነሻዬ ስለሆነ በደንብ ስሙኝ። በኤፌሶን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በኤፌሶን ላለው ቤተክርስቲያን መልአክ ብሎ ሲል መጋቢዎቹን እንደሚወክል፣ ቀሳውስቱን እንደሚወክል ብዙዎች ይስማሙበታል እና እነ ቄስ ዛዴቅ፣ እነ ቄስ ማስረሻ፣ እነ ቄስ ኢያሱ ሁሉም ይመለከታቸዋል ማለት ነው። በቀዳሚነት ሁላችንን ደግሞ ይመለከታል በጋራ። በኤፌሶን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። 7ቱን ከዋክብት በቀኝ እጁ የያዘው በ7ቱም የወርቅ መቅረሶች መካከል የሚመላለሰው እንዲህ ይላል። ኢየሱስ ሲናገር ጆሮ መስጠት በጣም በጣም አስፈላጊ ነው ወገኖቼ። በማንም ሰው አማካኝነት ተናጋሪው ግን ኢየሱስ ክርስቶስ ከሆነ የመጨረሻ ንግግር ነው የሚናገረው እና ለኤፌሶን ቤተክርስቲያን እንዲህ ነው ያላት። ስራህን፣ ጥረትህንና ትዕግስትህን አውቃለሁ። የሚያውቅ ጌታ አውቃለሁ። ክፎችን ችላ ብለህ እንዳላለፍካቸው፣ ሐዋርያት ሳይሆኑ ሐዋርያት ነን የሚሉትንም መርምረህ ሐሰተኞች ሆነው እንዳገኛቸው እንደገና በድጋሜ አውቃለሁ።
የሚደንቅ ነው። እግዚአብሔር ስራችንን ያያል። እግዚአብሔር አጥቢያችንን ያያል። ኢየሱስ ክርስቶስ አይኖቹ በዚች ቤቴል ማህበረ ምዕመን ላይ ነው። ለኤፌሶን የሚነግረው ይህንን ነው። አውቃለሁ ደግሞም በትዕግስት መጽናትና ስለ ስሜም መከራ መቀበልን አውቃለሁ። በዚህ ሁሉ አልታከትክም። ይሁን እንጂ የምነቅፍብ ነገር አለኝ። ተግዳሮት ቁጥር 1 የምነቅፍብ ነገር አለኝ። ይኸውም የቀደመውን ፍቅርህን ትተሃል። ይሄ በቀላሉ የሚተረጎም አይደለም። የቀደመውን ፍቅርህን ትተሃል። እንግዲህ ከየት እንደወደክ አስብ። ንስሐ ገብተህ ቀድሞ ታደርገው የነበረውን ነገር አድርግ። ከዛስ ንጉሱ ምን ይላል? ንስሐ ካልገባ መጥቼ መቅረዝህን ከቦታው ላይ አስቀምጥልሃለሁ። ደስ ነው የሚለው። ምንድን ነው የሚለው? እወስደዋለሁ። የእግዚአብሔር የሆነ ቸርነት ሁሉ የተሰጠን በጎውን ስራ እንድንሰራበት ነው። ካልሰራንበት፣ ካልተጠቀምንበት፣ ከተጃጃልንበት ይወሰዳል። የዘላለም ህይወታችሁ ማለት አይደለም። እግዚአብሔር ክብሩን ሊገልጥ ለኛ ለምስኪኖች የሰጠውን ቸርነቱን ከኛ ሊያርቀው ይችላል ነው የሚለው ለኤፌሶን ቤተክርስቲያን። መቼ? ንስሐ ባለመግባት መደንደን መለያ ከሆነ። ወንድሞቼና እህቶቼ አሁን ንስሐ መግባት የቃል ንግግር ተራ ንግግር ሆኗል። ህይወትን ከመለወጥ ጋር መያያዙ ቀርቷል። ንስሐ በጥቂት ቃላት ብቻ ጌታው ይቅር በለኝ በሚለው ተረቷል። እሱ አይደለም። የአቋም ለውጥ፣ የአስተሳሰብ ለውጥ፣ ወደ እግዚአብሔር ለመወገን ራስን መስጠት፣ በቅጡ ንስሐ የገባንበትን ነገር አውቀን ላለመመለስ መማል ማለት ነው። በትናንሽ ነገር እየተጽናኑ መኖር በእግዚአብሔር ዘንድ ተፈላጊ አይደለም። በትንሽ ዝማሬ፣ በትንሽ ጸሎት፣ በትንሽ አደራረግ ብቻ በማህበር ተገናኝቶ በመውጣት እና በመመለስ ብቻ መዝለቅ አዋጭ አይደለም። ከዚህም የተነሳ ወገኖቼ የኤፌሶን መልእክትን በዋናነት እንደ ማዕከላዊ ድልድይ አድርጌ እጠቀምበታለሁ። መለስ አለና ኢየሱስ ይችን ቤተክርስቲያን አመሰገናት። ምን ብሎ? ነገር ግን ይህ በጎ ነገር አለ። እግዚአብሔር ነቃፊ ብቻ አይደለም። የመሰረታት ኢየሱስ ክርስቶስ ቤተክርስቲያኑን ጥሎ አይጥላትም። ጠንካራ ጎኗን እየገለጠ የምታርመውን እያሳየ የምትመሰገንበትን ከፍ አድርጎ እያወጣ ይናገራል። ቤቴል ማህበረ ምዕመን በተለየ መንገድ ከሌሎች ወንጌላውያን ቤተክርስቲያናት፣ ከሌሎች የመካነ ኢየሱስ የሲኖዶሱ አካላት በምን ይሆን የምትለየው? ንጥል አድርጎ ሊያመሰግናት ቢፈልግ ይህች አጥቢያ የምትመሰገንበት የተለየ ነገር ምን ይኖራት ይሆን? እንዲኖራት እመኛለሁ። የኤፌሶን ቤተክርስቲያን የምትለይበት የራሷ ነገር ነበራት። ያ ደግሞ ምንድነው? ነገር ግን ይህ በጎ ነገር አለ። እኔ የምጠላውን የኒቆላውያንን ስራ አንተም ወደሃል፣ ጠልተሃል። ወገኖቼ አንተም ጠልተሃል። የኒቆላውያን ስራ ምንድነው የሚለውን ለመተንተን ለእናንተ እንዳስተማሪ ዛሬም 43ኛ ዓመቴን ይዣለሁ። አሁንም እያስተማርኩ ነው። ጡረታ ወጥቻለሁኝ። ቢሆንም ትምህርት ቤቴ ስለፈለገኝ እኔም ማስተማር ስለፈለግኩ አሁንም እያስተማርኩ ነው እና የክፍል ስራ ሰጥቻቸዋለሁ። የቤት ስራ ይሆናችሁ። የኒቆላውያንን ስራ ምንነት አጥኑ እናንተ። እንደሱ ሲሆን ስንተጋገዝ ሁሉ ነገር ይሳለጣል ብዬ አምናለሁኝ እና ዛዲግ የኔ ተማሪ ይህንን ይቀበላል ብዬ አስባለሁ። ሌሎቹ ቀሳውስቶች በእኔ እጅ ስላልሆኑ እነሱ ላይ ጫና አልፈጥረም። ለዛዲግ ግን ተጨማሪ የቤት ስራ ጨምሬ ሰጥቼዋለሁ። በዚህ ንባብ ውስጥ ወገኖቼ የሚሰመርባቸው ቃላት እንዳሉ እንደሰማችሁ ተስፋ አደርጋለሁ። ከወዴት እንደወደቁ ስለማሰብ ከወዴት እንደወደቁ ስለማሰብ። በትዳር ላይ ያላችሁ ባልና ሚስት፣ በወላጅ ልጅ ግንኙነት ውስጥ ያላችሁ፣ በስራ መስክ፣ በትምህርት መስክ፣ ቤትም ከዚህ ግቢ ወጣ ብላችሁ በዘላቂነት በምትኖሩበት ቦታ ላይ የምትኖሩ፣ በተናጥል
እና በጋራ ያላችሁ ወንድሞችና እህቶች ከወዴት እንደወደቁ ስለማሰብ ጊዜ ስጡ። ፈልፍላችሁ ልደርሱበት ሞክሩ። ንስሐ ስለመግባት፣ የቀደመውን ትክክለኛ ተግባር ስለመፈጸም፣ መቅረዙን ስለማጣት ይናገራል አሁን የተናገርኩት ስፍራ። ኒቆላውያን በኤፌሶን ቤተክርስቲያን ውስጥ እንዳይገቡ እንዳይጠጉ ተደርገዋል በመጋቢዎቹ በቀሳውስቱ ብርቱ ኃላፊነት። ኒቆላውያኑ ጣዖትን ከማምለክ ጋር የተያያዘ ተግባር ነበራቸው። ምን አለበት ያገኘነውን ብንመገብ፣ ስጋ ነው በማለት ለመተባበር በጣም ፈቃደኛ የሆኑ ሰዎች ናቸው። አታካብድ የሚል ቃል የሚያበዙ ኒቆላውያን። አታካብድ የቤተሰብን ወግ የሚንድ፣ በቅድስና መመላለስን የሚያቀል፣ ወሲባዊ መተላለፍን የሚፈቅድ ንቅናቄ ያላቸው ሰዎችና ቡድኖች ናቸው ኒቆላውያን የዛን ጊዜዎቹ። የጸጋን ትምህርት ጠምዘውት በጸጋ ድነናል፣ ስለዚህ ኃጢአት ብንሰራ ችግር የለውም የሚል አስተሳሰብ ወደ ቤተክርስቲያን ሊወሽቁ የሚጠጉ ቡድኖች ነበሩ። በኤፌሶን ያሉት ቀሳውስት አናስጠጋም ነው ያሉት። አናስጠጋም፣ ፊት አንሰጥም፣ እናካብዳለን ብለው ነው የቆሙት። ወገኖቼ ተግዳሮቱ እሱ ነው። ተግዳሮትን መቋቋም ሌላ ፍልስፍና የለውም። ቄስ ይህን ኃላፊነት ከ2 ወር በፊት ከሰጠኝ ጊዜ ጀምሮ ሳስብ ነበር። ቤተክርስቲያን፣ በዓለም ላይ ያለችው ቤተክርስቲያን፣ በተለይም በኢትዮጵያ ያለችው ቤተክርስቲያን የገጠማት ተግዳሮትስ ምንድን ነው ብዬ በሰፊው ነው ያሰብኩት። ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያንም ተጨንቄያለሁ። ስለ ኢትዮጵያ ካቶሊክ ቤተክርስቲያንም ሐሳብ ውስጥ ገብቻለሁ። ስለ ወንጌላውያን ቤተክርስቲያናትም እንደዚሁ አስቤያለሁኝ እና ባየሁት ባጠናሁት ተግዳሮቶች እንዳሉ በጣም እርግጠኛ ሆኛለሁ። እግዚአብሔር ከተናገረን፣ እግዚአብሔር በትክክል ካሳየን፣ ያን ተግዳሮት ደግሞ እንድንቋቋም እግዚአብሔር መፍትሄ እንደሰጠን ስላየው ጌታን ከልብህ አመሰግነዋለሁኝ። የመንፈሳዊ ሕይወት መቀዝቀዝ በብዙዎች ላይ በዚህ ወቅት ታይቷል። የዓለማዊነት ተጽዕኖ በዚህ ዘመን በቤተ ክርስቲያን ውስጥ እንደ ጉድ ተገልጧል። የሐሰት ትምህርቶች እንደየቢጤያቸው ተፈልፍለዋል። የወጣቶች ከቤተ ክርስቲያን መራቅ እየጨመረ መጥቷል። የመሪነት ችግሮች፣ የፍቅርና የአንድነት እጥረት፣ የቴክኖሎጂ ፈተና የቤተ ክርስቲያን ተግዳሮት ሆኗል። ጎን ለጎን የቤተሰብ መፍረስ፣ የእውነተኛ ምስክርነት እጥረት፣ በጸጋ ስጦታዎች ስም ግለኝነትን መገንባትና ድንጋሬን መፍጠር፣ ሌሎችንም ማሳሳት በዚህ ወቅት ወገኖቼ በስቷል። በትዳር መዝለቅን ማቅለልም እንደዚሁ በስቷል። በዚህ ወቅት በትዳር መዝለቅን ማቅለል፣ የተመሳሳይ ጾታ ጋብቻን እንዳላዩ አይቶ ማለፍ የአንዳንድ ቀሳውስት መለያ ሆነዋል። ተግዳሮቶቹ ብዙ ናቸው። መፍትሄዎቹ ግን ቀላል ናቸው። ቀላል ብዬ ስል ስናገር ነው ቀላል። መፍትሄዎቹ ወደ መጽሐፍ ቅዱስ መመለስ ነው አንዱ። ወደ መጽሐፍ ቅዱስ መመለስ። ወገኖቼ የ2025 ዳታ አሁንም ተመሳሳይ ውጤት ይዞ መምጣቱን ላበስራችሁም ላረዳችሁም እፈልጋለሁ። ላይት ኦፍ ላይፍ ስታቲስቲክስ እንዳሳየው በ2025 ባለፈው ዓመት ማለት ነው በዓለም ላይ ዛሬም በብዙ ቋንቋዎች በመተርጎም በብዙ ሚሊዮን ኮፒዎች በመሰራጨት በ2025ም አንደኛ የወጣው መጽሐፍ ቅዱስ ነው። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ነው፣ የእግዚአብሔር ቃል ነው። ዲያብሎስ እየታገለ ሊያዳፍነው እየሞከረ በ2025ም አንደኛ ነው የወጣው። ወገኖቼና ወንድሞቼ መርዶዬ ግን በገዛ ልጆቹ በገዛ ወገኑ ያልተነበበ መጽሐፍ ተብሎ ስታቲስቲክስ ሲሰራ አንደኛ የወጣውም ይኸው መጽሐፍ ቅዱስ ነው። በገዛ ልጆቹ
በገዛ ወገኖቹ ያልተነበበው መጽሐፍ። ይሄ መርዶ ነው። ይሄ ትልቅ ድንጋጤ የሚፈጥር ነው ወገኖቼ። ምን ያህል ከመጽሐፍ ቅዱሳችን ጋር ተዋውቀናል? ዲቫይሶች ዲጂታል ቴክኖሎጂ ላይ መጽሐፍ ቅዱሶቻችንን ጭነናቸዋል። አሁንም ገለጥ እያደረገን እናይ ይሆናል። እሱ ማንበብ አይደለም፣ እሱ ማየት አይደለም፣ ከማነብነብ ጋር ነው የሚገናኘው። ወደ መጽሐፍ ቅዱስ መመለስ ግን ራስን ከማየት ጋር ድምፁን ከመስማት ጋር የሚገናኝ ነው። ይሄ መፍትሄ ነው። በጎቼ ድምፄን ይሰማሉ ይከተሉኝማል። የእግዚአብሔር ድምፅ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ከእግዚአብሔር ቃል የተፋታ ትውልድ አሁን ላይ ተፈጥሯል። እና ራሳችሁን ፈትሹ ወገኖቼ። አስቡ፣ ለእግዚአብሔር ቃል ምን ያህል ክብር ነው የምትሰጡት? ለእግዚአብሔር ቃል ምን ያህል ሰዓት ነው የምትሰጡት? ለእግዚአብሔር ቃል በግላችሁ አጥንታችሁ በውስጡ ያለውን ነገር ለመታዘዝ ስንቶቻችሁ ፍቃደኞች ናችሁ? ያንንም ለሰው ለማካፈል ምን ያህሎቻችሁ ዝግጁ ናችሁ? ስንፈትሽ በዜሮ ሊባዛ ይችላል። አንዳንዴ ቀሳውስቱንም ሊጨምር ይችላል፣ እኔንም መጋቢውን ጭምር። ግን መፍትሄው እሱ ነው። ተግዳሮት በዛ፣ መፍትሄው ግን ወደ መጽሐፍ ቅዱስ መመለስ ነው። አንዳንድ ሐዋርያንን ባዮች ዘንድሮ ላይ መጽሐፍ ቅዱስን ተወው ብለው ተናግረዋል። እሱን እዛ አስቀምጠው ብለው እኔ የተሰጠኝን ልናገር እንደ ልቤ ልወራጭ ብለዋል። እነሱ ሐሰተኞች ናቸው። ከነሱ ጋር አንወግንም። የእግዚአብሔር ቃል ወደ ቃሉ እንድንመለስ ወገኖቼ መፍትሄን እግዚአብሔር ሰጥቷል። ወደ መጽሐፍ ቅዱስ መመለስ ይቺ ቤተክርስቲያን እና የክርስቶስ የሆኑት ሁሉም ይገባቸዋል። የሥነ መለኮት ኮሌጅ የግድ መግባት አያስፈልግም። ያዳናችሁ መንፈስ ቅዱስ በውስጣችሁ ነው ያለው። እሱ ብርሃንን ይሰጠናል። ይቺ ቤተክርስቲያን እንድታድግ ወደ መጽሐፍ ቅዱሳችን እንመለስ። ሌላው መፍትሄ የጸሎት ህይወታችንን እናጠናክር። በጸሎት ህይወት እኔ ደካማ ሰው ነኝ፣ እንደ ሚስቴ አይደለም ተጋው፣ በሷ ሽታ ትንሽ ተጠጋጋለሁ። እንዲህ ብሎ ነገር የለም። በቃሉ የተገለጠውን እውነት ለእግዚአብሔር የምንገልጠው ከጌታ ጋር ባለን የጸሎት ህይወታችን ነው። የጌታ ልጆች ድምፃቸውን የሚያሰሙት ለአባታቸው በመናገር ብቻ ነው። ወጣቶችን በጥበብ ማበረታታት፣ ፍቅርና አንድነትን ማጠናከር፣ ቴክኖሎጂን ለወንጌል ስራ በጥበብ መጠቀም፣ ቅድስና የተሞላው ህይወት መኖር የመፍትሄው አካል ነው። ወንድሞቼና እህቶቼ እቺ ቤተክርስቲያን ተግዳሮቷ ሊቀጥል ቢችል ተግዳሮቷን እንድትቋቋም የሚችል ጌታ ስላላት እግዚአብሔር የተመሰገነ ይሁን። እንዴት ነው የምትቋቋመው? ያ ጴጥሮስ ኢየሱስ ክርስቶስ እናንተስ እኔን ማን እንደሆንኩ ትላላችሁ አለ። ይሄ በጣም ጠንካራ ጥያቄ ነው። ጥያቄው ቀላል ጥያቄ አይደለም። አሁን ራሳችሁን እኔም ጠይቃችኋለሁ። ኢየሱስን እንዴት ነው የምትገልጹት? ይሄ ኢየሱስ ለእናንተ ምናችሁ ነው? ይሄ ኢየሱስ ይህንኑ ጥያቄ እዚህ ላለን ለሁላችን ቢጠይቀን የምንሰጠው መልስ ምን ይሆን? አስቡበት። ሌላ የቤት ስራ ነው። ሳምንት ሙሉ አስባችሁ በመጪው ሳምንት ጌታ እድሜ ሰጥቶም ከተገናኘን የቤት ስራውን እንደሰራችሁልኝ እላለሁኝ። እናንተስ እኔን ማን እንደሆንኩ ትላላችሁ? ይህም ባለ ጊዜ ስምዖን ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎት ነበር። ይሄ ሐረግ እንደ አማርኛ አስተማሪነቴ ቀላል የቃላት ስብስብ አልያዘም፣ ፈጽሞ አልያዘም። ጥልቅ እውነት፣ ጥልቅ መረዳት፣ ጥልቅ መሰረት የሚሆን እውነትን የያዘ መልስ ነው የሰጠው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ምን ነበር የኢየሱስ መልስ? ስለዚህ 100 ራይት አለው። አዎ። ኢየሱስም የዮና ልጅ ስምዖን ሆይ
በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህም ነው ያለው። ወገኖቼ ኢየሱስ ክርስቶስ ለእናንተ ተገልጦላችሁ ከሆነ የምትሰጡት መልስ የጴጥሮስ መልስ ነው የሚሆነው። የጴጥሮስ መልስ ነው የሚሆነው። የጴጥሮስ መልስ ነው የሚሆነው። እሱም መልስ ማሰብ በጣም አስፈላጊ ነው። ኢየሱስ ክርስቶስ በመልሱ ረካበት። እግዚአብሔር ነው የገለጠልህ አለው። ወገኖቼ የእግዚአብሔር የሆነውን ነገር ሁሉ እግዚአብሔር ነው የሚገልጥልን። የእግዚአብሔር የሆነውን ሁሉ ብርሃን የሚሰጠን በውስጣችን ያደረው መንፈስ ቅዱስ ነው። የኛ ጉልበት አይደለም፣ የኛ ማስተዋል አይደለም፣ የኛ እውቀት አይደለም፣ የኛ መጠበብ አይደለም። እሱ ይገልጥልናል። ብቻ ትሁት ሆነን ወደሱ እንቅረብ። ብቻ ትሁት ሆነን መልስ ሊሆን የሚችለውን ወደሱ ደፍረን እናቅርብ። ከዚህም የተነሳ ምን አለ ጌታ ቀጥሎ? እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነብም ደጆች አይችሏትም ነው ያለው። ይሄ አሜን የሚያሰኝ ቃል ነው። ክርስትና ለስንት ዓመታት ነው የኖረው በምድር ላይ? ከ2000 ዓመታት በላይ። እንዴት ሊዘልቅ ቻለ? ብዙ ሃይማኖቶች እኮ በዘመናት ውስጥ ብቅ ብለው ጠፍተዋል፣ ወድመዋል፣ ትዝታም የላቸውም። ክርስትና ግን በዓመታት ውስጥ እየፈካ እየደመቀ እየሰፋ የሄደ እምነታችን ነው። ለምን? የገሃነም ደጆች ቤተክርስቲያንን ሊቋቋሟት አይችሉም። እልፍ ተግዳሮት ይክበበን፣ መሰረቱ ክርስቶስ ከኛ ጋር ነው። ከዚህም የተነሳ ቤተክርስቲያንን ተቋቁሞ የሚዘልቅ ምንም ኃይል የለም። ግን የሚያደክማት እልፍ ነው። ባደከማት እኛም አድካሚዎች ከሆንን ያኔ ነው መቅረዙ ከእጃችን የሚወሰደው። እኛም አዳካሚዎች ከሆንን በጌታንን የምንል ሰዎች ያኔ ነው በግልም የምንጠየቀው፣ በጋራም የምንጠየቀው። ወንድሞቼ እናቶቼ ወገኖቼ ተግዳሮቶቻችን አንዳንዶቹ ስንጥር ሆነው ገብተው ግንድ ሆነውባት ትቸግራለች ቤተክርስቲያን። ሲገባ ስንጥር ነበር፣ ሲወጣ ግን መውጣት አይችልም። ግንድ ሆኗል፣ በሩን ሞልቶታል። ግን አመጣጡ ስንጥር ነበር። ወገኖቼ አንዳንዶቹ የጠብታ ያህል የውሃን ክብል ሆነው መተው ነው ጎርፍ ሆነው ሊጠርጓት ያሉት። የውሃ ጠብታ ተከማችቶ ጎርፍ ሲሆንብን ፈጥነን ከዚህ አረንቋ ውስጥ ለመውጣት እቺ ቤተክርስቲያን መስራት ስለፈለገች ነው ይህን ርዕስ ምዕመኗ እንዲሰማ የወደደችው። ወገኖቼ ይህን መስማት ስላለብን ነው እያንዳንዳችን ይህን እውነት እንድንጋራ የእግዚአብሔር ፍቃድ የሆነው። አንዳንዶች ፍጹም ተመሳስለው ገብተው መለየት እስከማይቻል በመድረስ እንደተፈጠሩ ያሉትን ያልዳኑ ሰዎችን አብስታለች ቤተክርስቲያን። መመሳሰል ኖረ። ክርስቲያናዊ ቃልን መናገር ቀላል ነው። እወድሃለሁ፣ ኢየሱስ ይወድሃል ማለት፣ እንጸልይ ማለት፣ ይሄ ከዳግም መወለድ ጋር ላይ ይገናኝ ይችላል። ይህንን ጃርገንስ ተብለው የሚጠሩትን የወንጌላውያን ክርስትና የቃላት መገለጫን ብቻ በማለት ክርስቲያን ነኝ ብሎ ማሰብ ስተት ነው። ዳግም መወለዳችንን የሚያረጋግጥ ሕያውነት ያስፈልጋል እንጂ ይሄን ቀላል ስታይል ቤተክርስቲያን እያበዛች ስትሄድ በውስጧ ያልዳኑ ሙታንን በቁጥር ታበዛለች። የዛን ጊዜ ተግዳሮቱ የትየለሌ ይጨምራል። እኔም ክርስቲያን ነኝ ይላለሁ፣ እሱም ክርስቲያን ነኝ ይላል፣ እሷም ክርስቲያን ነኝ ትላለች። ግን ክርስቲያን ተብለው የሚጠሩት ሕያዋን የሆኑት ናቸው። የገሃነም ሊቋቋሟት የማይችሏት ቤተክርስቲያን የተሰራችው በሕያዋን ሰዎች ነው። ሙታን ውስጡ የሉባትም። ሙታን ውስጡ ተሸሽገው ከገቡ፣ በተለይም አመራሩን ከያዙ ሰይጣን የሚሰራው አሰራር ስለሆነ ይህን ተግዳሮት በደንብ ማየት የግድ ያስፈልጋል። ወንድሞቼ እና እህቶቼ የሚያዝናና መልእክት አይደለም ይዤ እንድመጣ ቤተክርስቲያን የሰጠችኝ። ስለዚህ ቅር አትሰኙብኝ። እውነት የሆነውን ለመኖር ግን ራሳችን እንድናዘጋጅ መክራቸዋለሁ። ምክንያቱም አና ብርሃነ ባለፈው ሳምንት አረፈች፣ ሞተች። ወዳጃችን እሷ ገብታ ወደ ዓለም ጌታን አክብራ ወጣች። እኛም ወደ ዓለም ገብተናል።
ልደታችን ብቻ እንዲከበር አይደለም ትልቁ ቁም ነገር፣ ለሞታችንም የምንዘጋጅ ሰዎች ስለሆንን የጌታ ነኝ ወይ የሚለውን መመለስ፣ በእውኑ ዳግም ተወልጃለሁ ወይ የሚለውን ጥያቄ መመለስ ተግዳሮትን እየቀነሰልን እንዲሄድ ያደርጋል። የተመሳሰለ እስስታዊ አካሄድ ከኖረ ግን መጠፋፋት ይቀጥላል። ሁሌ ፈተና ቤተክርስቲያን ይገጥማታል። ሁሌ እንደ ሰው በማሰብ ጭንቅ ውስጥ ትገባለች። ያንን እንዳይኖር እግዚአብሔር ይርዳን። ወገኖቼ ተግዳሮቶቻችንን ለመቋቋም እንኪያስ ኢየሱስ ለምንድን ነው የተወለደው? ብዙ ሰዎችን ጠየቅኩና የጌታ የሆኑትን 50 ዓመት እንደኔ በጌታ የቆዩትን 1 ዓመት የቆዩትን 10 ዓመት 15 ዓመት የቆዩትን ኢየሱስ ለምንድን ነው የተወለደው የሚል ጥያቄ ጠይቄ ነበር። የብዙዎቹ ምላሽ ብዥታ ያለው ነው። ወደ ጥጉ ወደ እውነቱ የተጠጋ አይደለም። ስለዚህ የደቀ መዝሙር የህይወት አካሄዳቸው ላይ የተወሰነ ክፍተት ይኖረው ይሆናል። ኢየሱስ የተወለደበትን ምክንያት በወጉ ካልተረዳን ወገኖቼ ተግዳሮቶችን ለመቋቋም ያለን አቅም ስስ ነው የሚሆነው። ኢየሱስ ለምን ተወለደ? ገናን ብቻ እያሰብን እንድንኖር አይደለም። ኢየሱስ ለምን ሞተ? ለምን ሞተ የሚለውን ሐሳቤን ልተወውና ለምን እንደተወለደ በፍጥነት ተናግሬ ዞር ልበል። እንዳስተማሪ ኢየሱስ ለምንድን ነው የተወለደው ብዬ ብጠይቅ ትክክል የሆኑ መልሶች እንደምትሰጡኝ በጣም እርግጠኛ ነኝ። ግን ኢየሱስ የተወለደበት ወደዚህ ዓለም የገባበትን ምክንያት እውነት እኮ ነው ብሎ የዛሬው ጉባኤ እንዲቀበል እንዲያምንበት ፈልጋለሁ። አንደኛው ኢየሱስ የተወለደበት ምክንያት አንደኛው መወለዱ የእግዚአብሔር ፍቃድ በምድር ተገልጦ እንዲታይና እንዲተገበር ምክንያት ለመሆኑን አረጋግጡልኝ። የመጀመሪያ ነጥብ ኢየሱስ የተወለደው ሰው ሆኖ በሰው መካከል የተገኘው የእግዚአብሔርን ፍቃድ በምድር ላይ ገልጦ በተግባር ለማሳየት ነው። ኢየሱስ ክርስቶስ በምድር ላይ በመካከላችን ሲገኝ አስተምሯል እኮ። ያስተማራቸው ድንቅ ትምህርቶች በእኛ ህይወቱ ሰርጸው እንዲገቡ ስለፈለገ በአካል መጣ፣ በመካከላችን ተገኘ። ሰውን እንደራስ አድርገ ውደድ አለ። ኢየሱስን ያከበረ ሰውን ሁሉ እንደራሱ አድርጎ ይወዳል። ዘር፣ ቀለም፣ ምንም ነገሮችን ሳይለይ የተቸገሩትን ሁሉ ለመድረስ የኢየሱስን ተግባራዊ ትምህርት ተግባራዊ ያደርጋል። ሰውን እንደራስ መውደድ ከማንም የወሰድነው እውነት አይደለም። በምድር የመጣው ኢየሱስ፣ ሰው የሆነው ኢየሱስ፣ የተወለደው ኢየሱስ ካስተማረው ትምህርት ውስጥ ትልቁ ትምህርት ይሄ ነው። እንፈትሻ ራሳችንን። ሰውን እንደራስ አድርጎ የመውደድ አቅም ያ ብቻ አይደለም ወገኖቼ። ሀገሬ በግጭት ብዙ ጊዜ ትታመሳለች። ሀገሬ ከብዙ ዓመታት በፊት ጀምሮ ጦርነት አያጣትም። ግጭቶች አሉ፣ አሁንም ባለፍ በገደም አለ። ግን ኢየሱስ በመካከላችን ተገኘና ጥል መኖሩን ሳይደብቀን የሚያስተራርቁ ብፁዓን መሆናቸውንና የእግዚአብሔር ልጆች መባላቸውን ገለጠ። ወገኖቼ የእግዚአብሔር ልጆች መሆናችን ከሚገለጥበት መገለጫ አንዱ ጠብ መካከል ተገኝተን አስታራቂ ስንሆን ብቻ ነው። ነዳጅ ነስናሽ ሆነን ከተገኘን የኢየሱስ መወለድ ለኛ ፍሬቢስ ነው፣ ለኛ ዘበት ነው፣ ለኛ ስድብ ነው። ወገኖቼ ተግዳሮትን ለመቋቋም ኢየሱስ በየዓመቱ ገናን የምናከብርለት ኢየሱስ በ365 ቀን ውስጥ እንድናስበው የፈለገው በመወለዱ የእግዚአብሔር ፍቃድ በምድር ላይ ተገልጦ እንዲታይ ምሳሌ የሆነን እሱ ስለሆነ ነው። ሌላ ሁለተኛው ነጥቤ ወገኖቼ መወለዱ ሰው በእንጀራ ብቻ የማይኖር ይልቁኑ በእግዚአብሔር ቃል አማካኝነት የተሟላ ሰብዕና ሊኖር እንደተገባው በተግባር ሊገልጥ ነው በሰው መካከል የተገኘው። ቅድም ወደ መጽሐፍ ቅዱስ እንመለስ ብያቸዋል ነበር።
ኢየሱስ ቀድሞ ይሄንን ሰርቶታል። የመወለዱ ምክንያት ሰው በእንጀራ ብቻ ይኖራል? አይኖርም። ሰው በእንጀራ ብቻ አይኖርም። የጌታ የሆኑ ሰዎች በእንጀራ ብቻ ሆዳቸውን በመሙላት ትላልቅ ህንፃዎችን በመስራት ልጆችን በመውለድ በምድር ላይ አሉ የተባሉትን ነገሮች በመያዝ ሰው አይሆንም። ሰው በእንጀራ ብቻ የማይኖር ይልቁኑ በእግዚአብሔር ቃል አማካኝነት ብቻ የተሟላ ሰብዕና እንዳለው ለመግለጥ ነው ጌታ የተወለደው። ይህንንም ደግሞ ሆኖ አሳይቷል። ፈታኙ ስንት ጊዜ ነው የፈተነው? ብዙ ጊዜ ሳይሆን አይቀርም፣ ግን 3 ጊዜ ነው የተጠየቀው። ፈታኙ ቀርቦ በጠየቀው ቁጥር ሁሉ ጊዜ የመለሰው መልስ ምን ነበር? ጎበዝ ይመልስልኝ። እንዲህ ተብሎ ተጽፏል። ወገኖቼ እንዲህ ተብሎ ተጽፏል እንድንል ነው ኢየሱስ የተወለደው። እንዲህ ማለት ካልቻልን ተግዳሮቶቻችን በፊታችን ሊጥሉን በደጃችን ናቸው። ሶስተኛው ምክንያት ወገኖቼ በመወለዱ ልንኖረው የተገባውን ተምሳሌታዊ ሕይወት ገልጦ ያሳየን ብቸኛ ጌታ አርያ ሰባችን ኢየሱስ ክርስቶስ ብቻ መሆኑን ሊያረጋግጥ ነው ኢየሱስ የተወለደው። ከኔ ልደት ጋር አይነጻጸርም። ከልጆቻችሁ ልደት አከባበር ጋር ፈጽሞ አይተያይም። የኢየሱስ መወለድ ጴጥሮስ እንዳለው የተጠራችሁት ለዚህ ነው። ምክንያቱም ክርስቶስ ስለእናንተ መከራን የተቀበለው የእርሱን ፈለግ እንድትከተሉ ምሳሌን ሊተውላችሁ ነው የሚለው። ኢየሱስ የተወለደው ለዚህ ነው። እሱ ቀድሞ ለእኛ ግልጥ አድርጎ መንገዱን አሳየን፣ እኛ ደግሞ እንድንከተል። ወገኖቼ ኢየሱስ ፍጹም ሰው ነው። በብዙ ፈተናዎች ውስጥ እንደኛው አልፏል፣ ግን ሁሉን ተቋቁሞ የሄደ ጌታ ነው። ስለዚህ ነው ወገኖቼ በመጨረሻው ሰዓት ላይ ሐዋርያው ጳውሎስ ምን አለ? እኔ የክርስቶስ ምሳሌ እንደምከተል እናንተም የኔን ተከተሉ አለ። እና እኔ ክርስቶስን እንደምመስል እኔን ምሰሉ ለካ ማለት ይቻላል። ቀይስ ማሰሻ ይቻላል፣ ቀይስ ዛዲቅ ይቻላል። እኔ ክርስቶስን እንደምመስል እኔን ምሰሉ ብሎ ሐዋርያው ከተናገረ በምድር ላይ ያለን የኢየሱስ ወኪሎች እያንዳንዳችን ነን። ስንኖር ኢየሱስን መስለን ኢየሱስን ሰዎች በእኛ እንዲያዩት ጌታ ተወለደልን። እግዚአብሔር የተመሰገነ ይሁን። ትልቁ የመጨረሻው ነጥብ ግን የማይረሳው ኢየሱስ የተወለደው ሊሞትልን ነው። ኢየሱስ የተወለደው ሊሞትልኝ ነው። ከነዚህ ከሶስቱ ነጥቦች የበለጠ የሚጎላው ይሄ አራተኛው ነጥብ ነው። እርስ በርሱ ነው የሚያያዘው። ኢየሱስ የተወለደው ሊሞትልኝ ነው። ለምን ሊሞትልኝ መጣ? ይህም በደንብ ስሙኝ። መወለዱ በሞቱ የሰው ልጆችን ከኃጢአት እስራት ነፃ እንዲወጡ ለማድረግ ነው። ወገኖቼ ወደ ሰው ልጆች ወደ ዓለም በአዳምና በሔዋን አለመታዘዝ የገባውን አመፀኝነት የሰው ልጆችን ሁሉ ደንካራ ስላደረገ ሽባ ስላደረገ እግዚአብሔር ሊፈውሰን ነው ኢየሱስ ሰው ሆኖ መካከላችን የመጣው። ታስታውሳላችሁ? ኢየሱስ ክርስቶስን በሚመለከት መልአኩ ወደ ማርያም ከመጣ በኋላ ያላት ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ብለህ ትጠራዋለህ። ለዮሴፍ ነው የሚነግረው። ህዝቡን ከኃጢአታቸው ያድናቸዋል ነው ያለው። ኢየሱስ የተወለደው ህዝቡን ከኃጢአታቸው ለማዳን ነው። ኢየሱስ ማለትም መድኃኒት ማለት ነው። የኢየሱስ መወለድ ለኔ ሊሞትልኝ ነው ወገኖቼ፣ ለእናንተም እንደሆነ እርግጠኛ ሆኑልኝ። ለሰዎች ስንናገርም የኢየሱስ መወለድ ለዚህ መሆኑን አረጋግጡ። ከዛ በኋላ ያ ኢየሱስ በ8ኛው ቀን እንደማንኛውም የግርዘት ስርዓት ሊፈጸምለት ወደ ቤተ መቅደስ ሲሄድ አንድ ሽማግሌ ያቀፈው ማን ነበር? ስምዖን አቀፈውና ያለው ነገር አስገራሚ ነው። አቤቱ ዛሬ ባሪያህን በሰላም ታሰናብተዋለህ አለ። ከዚህ በኋላ ልሙት ነው፣ ግደለኝ፣ ልሙት፣ በቃኝ። ለምን
ምክንያቱም ቀጥሎ ገልጾታል። የኃጢአት ሸክም የከበደው ስምዖን፣ በስጋት የተሞላው ስምዖን፣ ከእግዚአብሔር በቀር የሰው ልጅ ሊፈታው የማይችለውን የውድቀት ታሪክ የያዘው ስምዖን ልጁን አቅፎት ምን አለ? ዓይኖቼ ትድግናህን አይተዋልና በወገንህ ሁሉ ፊት ያዘጋጀውን ለአሕዛብ ብርሃን፣ ለወገንህ ለእስራኤልም ክብርን ገልጠሃል። ዓይኖቼ ምን አይተዋል? ትድግናን። ስለ ንስር ከዚህ በፊት ነግሬያችሁ ነበር። ስለ ኤርታሌ አንስቼላችሁ ነበር። እሱን አንስቼ ልጨርስ። ትድግና ምንድን ነው? ዓይኖቼ ትድግናን አይተዋል ነው የሚለው የቀድሞው የጥንቱ መጽሐፍ ቅዱስ አስገራሚ ቃል ነው። መታደግ። ሰውየው ኢየሱስ ከመሞቱ በፊት ነው እኮ የተሰናበተው ስምዖን። በመስቀል ላይ የመሞቱን ታሪክ እኮ አልሰማም፣ ግን አቀፈው። ያን ታዳጊ እሱ መሆኑን አረጋግጦ ተለየ። በሰማይ ስንገናኝ እንጠይቀዋለን፣ ስምዖንን እንጠይቀዋለን። ትድግናውን ያየ ሕፃኑን እሱ መሆኑን የለየ። ትድግናን ለመግለጽ ወገኖቼ የራሴን ተረት ነው ያበጀሁት። አንዲት ንስር ልጇን ከወለደች በኋላ ከፈለፈለች በኋላ ልጇን በማሳደግ ሂደት ውስጥ እያለች ሀገር ላስጎብኝሽ አለቻት እና በጀርባዋ አዝላት ንስር ልጇን ከዓለም ዳርቻ ወደ ዓለም ዳርቻ እየሄደች እዚህ ኢትዮጵያ ገባች። ኤርታሌ ደረሰች። አፋር ደንከል። ኤርታሌን ታውቁታላችሁ አይደለ? ቀዝቃዛ ስፍራ ነው። በረዶ የበዛበት ነው አይደለም። 45 ዲግሪ ሴንቲግሬድ በላይ ሙቀቱ፣ 113 ዲግሪ ፋራናይት በላይ ነው። እዛ ባለ 5 ኮከብ አታገኙም። የሄዱ ሰዎች ሁሉ ተዝናንተው እዛው ተኝተው የሚያዩት እልፍ ኮከባትን በሰማይ ላይ ነው። እዛ ስትደርስ ንስር ለልጇ ብታጠፊ ከዕለታት አንድ ቀን ብታጠፊ እዚህ ነው ምጥልሽ አለቻት። እሺ ማምዬ አለች እና ጉብኝቱ ተጠናቆ ወደ ሀገራቸው ተመልሰው ከዕለታት በአንድ ቀን አጠፋች። የተስማማችበትን ሻረች፣ አጠፋች። ንስር እናት አላወላወለችም። በእንግዲህ ብላ አዝላት ኤርታሌ ላይ መጣች። እናት ትጨክናለች። ቃል ቢሻሻል ምን አለበት? ኤርታሌ ላይ መታ ልጄ ቃል ገብተሻል፣ ካጠፋው እዚህ ልጣል ብለሻል። ገሃነም፣ የገሃነም መገለጫ ነው ኤርታሌ። በነገራችን ላይ የገሃነም ደጅ ነው የሚባለው ራሱ ስሙ። በቃ ይስሐቅ ሚሳቅ አብደናጎን የጣሏቸው ወደዛ ሲጠጉ እነሱም ተቃጥለዋል። ከዛ የከፋ ነው ይሄኛው። ኤርታሌ አምጥታ ቃሌ ነው አልሽርም ቃሌን ብላ ጣለቻት። ያሳዝናል። ጣለቻት፣ ወረወረቻት፣ ወደ ታች አሽቆለቆለች። ልጅት ወረደች፣ በፍጥነት እየወረደች ከፍጻሜው ዳርቻ ላይ ደረሰች። የሚገርመው ስትደርስ ጫጩቷ አልነደደችም፣ አመድ ሆና አልቀረችም። ይልቅስ ራሷን በሕይወት አገኘችው። በእናቷ ክንፎች ላይ ነበር ያረፈችው። ወገኖቼ ለካስ እናቲቱ ከልጇ ፍጥነት በላይ ወደ ታች አሽቆልቁላ በልጇ የመጥፊያ ስፍራ ላይ ተገኝታ ቀድማ ክንፎቿን ዘርግታ ትጠብቅ ነበር። ልጅቱ በእናቷ እቅፍ ላይ እረፍ ብላ ተረፈች። ትድግና ይሄ ነው ወገኖቼ፣ ትድግና ይሄ ነው። ኢየሱስ የታደገን ትድግና በዚህ አይገለጽም። እኛን ኢየሱስ የታደገን ከዚህ ከማይወዳደረው ጥፋታችን ነው፣ ከዘላለም ሞት ነው። ልጆቹ ያደረገን በዚህ ውስጥ እሳት ውስጥ አልፎ ክንፎቹን ዘርግቶ እኔን በላዩ ላይ አኑሮ ነው። እያንዳንዳችሁን በክንፎቹ ላይ ጠልሎ ነው ያተረፈን። ትድግና ይሄ ነው። ስምዖን ይሄን ነው ያለው እኮ ትድግናህን ዓይኖቼ አዩ። የታደጋችሁ እጃችሁን አሳዩኝ። እግዚአብሔር ይባርካችሁ። እንግዳ የሆናችሁ ካላችሁ፣ ይሄ ትድግናን ያልተካፈላችሁ ካላችሁ ዛሬ ነው ቀናችሁ።
ለእናንተ ኢየሱስ ክርስቶስ ይህን አይነት መታደግ አድርጓል። ብታምኑበት ይበጃችኋል። ለሱ እጃችሁን ብትሰጡ ያኖራችኋል። ወገኖቼ መልእክቴን ጨርሻለሁ። የኢየሱስ መወለድ ምክንያት ለኔ ለመሞት ነው፣ እኔን ለመታደግ ነው። ታድጎኛል፣ ታድጓችኋል። ይሄ ትድግና በሕይወታችን የተለማመድን እልፍ ተግዳሮት ቢገጥመን ተግዳሮቶችን ለመቋቋም ከኢየሱስ መወለድ የተነሳ እንችላለን። ለኤፌሶን ቤተክርስቲያን የተነገረላት ትልቅ እውነት ይሄ ነው።